ቲክቶክ ላይ ተሰላይሽ ፖስቶ ቤታ ሮሚ ወይ ተጋር ምንድን ምንድነው እረፍ ደግሞ ቸገረኝ የሚያወሩታቸው ኩማ ትራምፕ ያለውን ሰምተሻል? ምን አለ? ኤርትራ ውስጥ ያለ ኤምባሲ የለም ከሆነ በኋላ ወደ አሜሪካ መምጣት ከፈለጉ ኢትዮጵያ ገብቶ ነው ከዛ ከኢትዮጵያ ነው ወደ አሜሪካ መጡት። ተከለከለ። ባቄላ ጠፋ ብሉ ፈስቀለለ መጡ እዛ ምን እንትን አለ ለኤርትራ ብርቃቸው ነው እንዴ? አውቆይ ማሪ ያራዳል እናቴ ትምት ማሪ በጣም ነው የሚመችኝ። በጣም ሞዶና በጣም ማከብረው ጓደኛ ጌታ በአካል ታገኝሽ እኮ እንዳባት ነው አንካቶች ከብሎክ ፍቺ ቤት ታያሉ ይገለክሳሉ። ምንድነው ሮሚ እግዚአብሔር ምስክሬ ነው ምልሽ ብሎክ ያረኳቸው ሰዎች እዚህ አዲስ አካውንት ላይ ራስ አይወጡም። ሮሚ ክብር የላቸውም። ዝም ብለው ይሰድብኛል መተው አታነብላቸው። ለምን ታነብያለሽ? እኔ 360 እስረኛ ነው በጾም የፈታው 300 ብቻ ነው 360 ፈታዋቸው። እኔ በእርግጠኝነት ያኛው አካውንቴ ላይ ከ5000 ሰው በላይ ብሎክ አድርጌያለሁ። እዚህ ነው አካውንትሽ እኮ ስትቦልኪ መጥፎ ነው። እኔ ዋርኒንግ የነበረው ዋርኒንግ ሰጠኝ አሳያቸው። ዋርኒንግ ሰጠኝ ብሎኩን ብትፈጪው ዋርኒንጉን ያነሳልሻል። ፍቺና ሚውት አድርጊ። አንተኖች ሞዴሬተሮቹ ሚውት እንዲያረጉ ንገሪያቸው። እንዳታይ ይሻላል ብሎክ ሮሚ ለአካውንት በላይ አካውንት ቢከፈት አካውንት ዘጋለሁ። ግን እንደዚህ ለእንትኑ ስታዩ ማለት ነው ለጨዋታ ቁጭ ብሎ ያዳምጡ። ይሄ በጣም አውቀሻቸው የምታውቂው ሆኖ የሚሰድብሽን ቦልኪው። ይሄ የምታውቂው ሰው የአፉን የከፈተ ካገኘሽ እንዳትፈች ቦልኪው። ነገር ግን እነዚህ ዝም ብለው የሚተረማመሱትን አትቦልኪያቸው፣ ሚውት አስደርጊያቸው። በቃ እንደዛ አደርጋቸዋለሁ። አወኩሽ እያወቅሻቸው የሚጨማለቁትን ግን ብሎክ አድርጊያቸው። በቃ እሺ ሚውት አደርጋቸዋለሁ። አሁን እንደዚህ እቃዬ ቆሟል። ስሙን ጠርቶ ነው እንግዲህ መቼ ነው የምደክልሽ? እሺ አሁን ይሄን ስሩ ያልቦ ጨነቀሽ ለምን ሲቆምበት አይውልም? ሚውት አድርጊው። ኧረ አውቃ ነው አንቺ ማማቲ ጾም አባቴ ማሳታይ ረፍ እሷ ምሳሌ እየሰጠኋት ነው። ሚዩትና ምናምን ያወራን ስለሆነ እንዲህ ብሎ ሲጽፋውን ብሎክ ነበር ማረገው የነበረው በእኔ በኩል ማለት ነው። ያቸው ሲለፈልፈዋል። ይሄኔ ጣቱ ራሱ አይቆምም እንኳን ቃል እሺ በቃ አባቱ ላርጋቸው መቅ አልተዘጋም። ቅድስትዬ ለ7 ቀን አግዶብኝ ነው። ሰሚ ቁጥሬን እዚህ ስለ ጻፍኩት ምን እንደምለኝ አንተ ታውቃለህ? ኩማ ዝም ብላ ትላክ ሀክ ያረግባለ። ምን አባታቸው ሀክ ያረጋሉ? ምን ነው ሀክ የሚያረጉት? ሀክ እንዴት እንደምደረግ ታውቃላችሁ ወይ? ዝም ብላችሁ የምታወሩት ዝም ብላችሁ አትሳደው። እኔ እኮ እናንተ እንድትጫወቱ ምናምን ደስ ይለኛል እኮ ከኔ ጋር ግን አንዳንዴ ልክ ታበዙታላችሁ። ስለዛ ነው እኮ የምቦልካችሁ። አትቦልካቸው ምን ታደርጋለህ? ቤታ ግን ደግሞ እኮ ማነው ሮሚ የምህረት ጊዜ ደግሞ ሲሰጫቸው ነው እንደሚታገች ቪው ጠበረብሽ እይታ ስላጣሽ ነው ፎሎሽ እንዲበዛ ነው ከብሎክ ያወጣሽ ይላል። መቼም አንቺ እይታ ማታጭ
ፎሎም ሊጠርብሽ አይችልም። ስለዚህ ማርያምን አንድ ቀን ይልሽ የምረት ጊዜ ብዬ ከብሎክ አውጣቸው ማለት ነው። ትንሽ ሰው ነው ያወጣው ራሱ 200 ሰው ነው ምናምን ያወጣው። ከዛ ኮሜንት ላይ መጣው ጽጌታ ስታጫ አስወጣሽን ደግሞ ኮንቀታቸው ነው። ከዛ በኋላ ደግሞ ደግሜ ብሎክ አሁን ባለፈው አንቺ ጋር